ጌታ እንዴ ቆጨማ እንዴ አስካለ ምን ሆነሽ ነው የምትሮጡ እንዴት ነው እንትን ምን ለቅሷትም እንዴ እንትና እኮ ሞተ ታካ ቲክቶከሩ ታካ እኔ ምን ሆነ በእንትን ነው ያረፈው ባንቅልፍ ጦት ምን ይተኛሉ አይተኙም እኮ ላሊት ዱቄቱን ሲለቃለቅ ፓርከር ሲቸካቸካ አድሮ እንዴ በእንትን ነው አሉ በቃ አረፋሉ እየተለቀሰ ነው ያረ ሄደን እርምናውጣ እየተለቀሰ ነው በቃ እኔም ገድገድ ማጣ በቃ ታካ ቲክቶከር ታካ ና ባባንካ ና ኮይንካ ታካ ና ጂብንካ ኮይንካ ና ዱቀቱን እንዳብካ ታካ ጋይሶች ለቅሶ ቤት ነው ያለነው ታፕ ታረጋላችሁ እዚህ ጋር አንበሳ አበባውን ያዙልኝ ታካ ጓደኞች እናንተ እዚህም ታፕ ታረጋላችሁ እንዴ አራልክሱ ታካ ታፕ ያረጋችሁ ታካ አይ የሰው ልጅ እዚህ በኋላ ፎሎ የለ ፎሎ ባክ ፎሎ ታካ ና ባባንካ ና ኮንንካ ታካ ማጣው ለድባብ መሲ ጋፋ ችግር ሸነው አመተ ጭንቀት ባናን ነራም ፈተ ጀለወረሞን ማሊጀረና ወለታነሮ ማመኑማ ሰንደቅ ዓላማን ወረሞ ማብከፍ ጀላጀተን ተቀየሙን ኩለ ትክክለምት በእውነት ትክክለምት ይበቃ ትክክለምት ጋፋ ኢትዮጵያን ጭንቀትን ዋጠምተ ምየምልክ ጉድጋድ ይሰናል ለበሰና ከንጉድ ጀላን ወልጨ ወረማት የጀረ ወረማት ታዲያ ከምን ውለታ ጀነራሎታ ወረሞ እርሰት ጎተነ ማቃሳ አበላሻቱ ገበዮ ግርሙ ባልቻ ሳፎ ገረሱ ዱኬ አብዲሳ አጋ ወረማ መቼ ወረማ الله أكبر معلومة نعطيك كوكيتي بيمنا خلنا نرى باي برسا خفرة دراو ناشدان تيك توك رادي شفت يوم هو بولتي وني تكبدي متين ترى بقولي نعطي مو ما نعطي كل بدو ده قوتي نعطي دندي ساسبو مالتنا እንደዚህ ሁለት ደርዘን ሶስት ደርዘን እየመጣችሁ እንቁላል ቁርሴንም ትፈልግ ራቴንም ትፈልግ እየበላሁ ለምጄ እንደው ወዲ ሀገር መግባት ሳስበው ጊዜና አንዷ 15 ብር ናት አሉ አንዷ እና አንዷ 15 ብር ሁለት እንቁላል 30 ብር ገዝቼ እንዴት ነው ቁርስ የምበላው እስቲ አስቡት እስቲ በኔ ሆድ ብዛት እንዴት አባቴ ነው አይ ትየባዩሽ ታዲያስ እምበርስቲ ለካዋት እኮ ነው አርገዛ ይመጣችሁ አይ እንደው ወንድ መውለድ እኮ ነው በለና ቀን የበጅ አይ የሴት ልጅ እናት ሞት አይ የሴት ልጅ እናት ሴቶችማ ተው ገረገር አታብዙ ምንድነው ባለፈው ለታ እኔ ፕሮፋይል አርጉ ባላችሁን ተማግባታችሁ በቤት ያልኩት ጥሬ ሲያጣር ሲባል ሰምቼ ነው ምንድን ይኸውላችሁም ተመሳስሎ እንዳያርፈው ብዬ ነው ፎስታ አልሽ ታዲያ እና ለስፈን ብለሽ ነው እኔ እኮ ድምጤ ታዲያ ይኸውልሽ ድምጤ ወፎች ነው የሚያራግበው እኔ እኮ አለስፈን እኮ ነው ድምጤ እኮ አልኩሽ እንደ ወፎቹ ወርገፍ ተብለው እኮ ነው የሚያልቁት ታስቴራ ወቀቃ እኮ ዘምድና አለን ምንድን ተሰደብኩ ነቴን ስድብም ተሆነ እግዚአብሔር ነው እውነቴን ነው የትርጉም ያለ ወገን ደግሞ ምንድቀስ ብላችሁ ተርጉሙ ምንድነው አይብላችሁ ጣፉልኝ እውነቴን ነው አህሌን ፊቲ መርሃባ እውነቴን ልብር እውነቴን ነው ታረብ ሀገር ወደ ኢትዮጵያ ምትገባ ነሴት መንግስት ሊያግዛት ይገባል እውነቴን አዎ አረብ ሀገር ምርር አርጓት ወደ ሀገሯ ስትገባ ነጣነት ትፈልጋለች በነጣነት መስራት ትፈልጋለች በነጣነት ራሷን መቻል ትፈልጋለች በነጣነት እንደገና ቤተሰቧን ማገዝ ህይወቷን መቀየር በሀገሯ ላይ ትፈልጋለች ያረብ ሀገር ሴት እውነቴን እና
ችላ አትበሉ የሆነ ስራ ሲጀምሩ ሮጣችሁ ገበር ለማስከፈል ተመሄዳችሁ በፊት እውነቴን ነው እቺ ሰው እንደሚያመጣጡ ብላችሁ ጠርጥሩ ምንድን ሁሉም ሰው ወደ ሀገሩ የሚመለሰው ደልቶት አይደለም እውነቴን ነው ስደት አስከፊ ነው በጣም እውነቴን ማወቅ አለባችሁ ምንድን እና ይዛ የመሄደችው ነገር በሻንጧ ይዛ የገባችው ነገር ብር እንዳይመስላችሁ ምንድን እውነቴን እና የሚመለከታችሁ አካል ከአረብ ሀገር የሚገቡትን እህቶቻችንን በእንክብካቤ ትይዙ እንደው ያዙ ምንድን ነው ደግሞ ምንድን እውነቴን ነው ምንድን ሐቋን ነው እንቅጫን ነው ምንድን ለፍታ እኮ ነው ጥራ ሀገር እኮ ነው የአረብ ሀገር ሴት እኮ እውነቴን ነው ምንድን ማገዝ አለባችሁ